ቀጥሎ የምናቀርብላችሁ እያንዳንዳችን ራሳችንን ልንፈትሽበት በሚገባ ጉዳይ ላይ ነው እሱም ለዚህ ትግል ምን አበረከትኩ ምን እየሰራሁ ነው የሚለውን ለራሳችን ጠይቀነው ራሳችንን እንድንፈትሽበት ነው በዚህ ትግል ላይ እያንዳንዱ ሰው ኃላፊነት እንዳለበትና ነገም አላህ ፊት መጠየቁ የማይቀር ከመሆኑ በተጨማሪ ኮሚቴዎቻችንም ያስገቡን ቃል አለ ሆኖም በርካቶች በዚህ ጉዳይ ላይ ተዘናግተው ይታያሉ ከነዚህም ከተዘናጉት ውስጥ አንድ ወንድማችን ራሱን እየፈተሸ ከራሱ ጋር የሚያወራበትንና በራሱ የሚያዝንበትን ሁኔታ እንደሚከተለው አዘጋጅተንላችኋል የድርሻዬን ለዲኔ አንዳንዴ የዱንያ ነገር ራሴን ተቆጣጥሮኝ ይውልና ይደርስና የ30 ሰዓት ይደርሳ ከአላህ ጋር ሲገናኝ ውስጤ ታጠባል ጭንቀቴ ይወገዳል እዚህ ምድር ላይ የመጣሁበትን ዓላማ በላጭነቱን ሲገነዘበው የዱንያ ጣጣዬ እርግፍ ብሎ ይወድቃል አኺራዬ የእውነት መንገዴ እስልምናዬ ዲኔ የዘላለም ቤቴ ከፊት ለፊቴ ይታዩኛል ትላንት አባቶቼና እናቶቼ ዲኔን አስረክበው የእውነት ሰው የአላህ ሰው እንደሆን መርተውኝ ተክተው ኃላፊነት ሰጡ ዛሬ እኔ የድርሻዬን ለዲኔ መወጣት ከበደኝ ለምን ዱላ ፈርቼ እስራት ፈርቼ ውሸትን ደግፌ አንዳንድ ጊዜ የአሚሮችን ትዕዛዝ ተቀብዬ መስጊድ ሄጄ ትዕዛዙን ፈጽሜ ስመጣ ልቤ ሞልቶ ለዲኔ ዘብ ለዘላለም እንደምቆም ለራሴ ቃል እገባለሁ በወራቱ ልቤ ይቀሰቅሳል ይሳሳል ለምን ዱንያ ታላቅ ጫናውን ፈርቼ ወይስ ዲኔን ለአውሬዎቹ ለመሸጥ ወይስ ለልጆቼ የጀሃነምን በር ለማስከፈት ወይስ ኃላፊነት ሽሽት ከብት ይለኛል ወደዚህ ምድር እኮ ስመጣ አላህ Subhanahu Wa Ta'ala ለከዛ ለአኺራዬ ቅድሚያ ለሰጥ ዲኔን ለዘላለም ላስጠብቅ ለእስልምናዬ ህይወቴን ልሰጣል ነበር ግን ውስጥ ይሽወዳል ትዕዛዛይቼ ሰምቼ ከአሚሮች ስለከሙ ጀመርኩ እያነበቡ ግዴለሽነት ውስጥ የተፈጠረ የወያኔ መንግስት በሰራው መርስ ተጠቅቼ ልቤ ሳሳ ሳለቅስለት ስደክምለት ስጮህለት እንደ አይኔ ብሌን ተጠብቀው የነበረው ዲኔ ከውስጥ የጠፋ የት ነኝ ያለሁት ለምን ቀነስኩ እኔም ልቤ እንደሌላው ተሸረሸረ አላህ ይጠብቃቸው ህይወታቸውን ቤተሰባቸውን ሚስቶቻቸውን ልጆቻቸውን ትተው ከሀገር የተሰደዱ ሀገራቸው ውስጥ ሆነው ቢያስሩን ቢገድሉን ይግደሉን ቢያስሩን ይሰሩን ከዲኔ አይበልጥም ብለው ኃላፊነታቸውን በሙሉ ጊዜያቸው እየተወጡ እኔ ምን ነው ቢሮቁት ምን እንደሆነ አላውቅም ምን አስነክተውኝ ይሆን እንዴ ልቤን ተንሸራተተው ከአሚሮች የማነበውን የምሰማው ትንሽ የራሴን ድርሻ ከግምት የማትገባውን ተሳትፎ እንኳን እንዴት መቀዝቀዜ ችላ ባይሆን ሳስበው ከያዋኛል የወያኔ የኢቲቪ የውሸት ፕሮፓጋንዳ ማስጠንቀቂያ ከአላህ በልጦብኝ እጄን ሰበሰብኩ እርምጃዬን ቀነስኩ ወይስ ምንድነው ወደ ኋላ ሸሽኩ ምክንያቱም እንኳን መረዳት አቃተኝ እነዚህ አሚሮቻችን እኛ ብለን ከሙቀቤታቸው ከልጆቻቸው ነጥለን አስደበደብናቸው ተወገሩ ተሰቃዩ አሸባሪ አክራሪ አስባልናቸው ያ ሁሉ ስለ የነበረው እነሱን እሳት ለመጣት ተመንቀሳቀስ ሲሆን ከነሱ ቀድሜ ፊዳል ሆን ሲገባ እኔ ዳሩ ግን ያ ሁሉ ቀርቶ ለተሳትፎ ያሁን አሚሮች የሚሰጡትን ትዕዛዝ እንኳን ተግባሪ ለመሆን መተኛ ሲገረመኝ እነዚህም አሚሮች እኮ እኔ ካልተባበርኳቸው ብቻቸው ምን ሊያደርጉ ይችላሉ የኔ መሰሶነት የኔ ድጋፍ ነው ድጋፋቸው ለዲኔ ወንድሞቼ ሞቱ በቀኑ በመስጊድ በራፍ ላይ ተደፉ ለኔ ዲን ሲሉ ታሰሩ አረግፍ ይበዛ ለኔ ቸልተኝነቴ ተነከነኝ ዱንያ በለጠችብኝ በግልጽ አሳየች ማንነቴ ተስተካከለች
ያ አላህ የአንድነታችን ተምሳሌት እስልምና ዲኔ እኔ ያለው በህይወት ከ5 ዓመት በኋላ ልጄ ክህደትን ይዞ ሀገሬ በእስልምና አፍራ ሙስሊሙ አንገቱን ደፍቶ ማየትን አልሻም የትውልድ አደራይ የእምነት መመሪያዬ ግድ ይለኛል ትክክለኛውን ዲን እንዳስተላልፍ የታደሉት ለዲኑ የቆሙት ስንት ሲለፉ አይጥና ድመት ሆነው ከመንግስት ጋር ስንት ታላቅ ስራ ለዲናቸው ሲሰሩ እኔ ቀላል እንኳን መረጃ ለማቀበል እንኳን ተሳታፊ ለመሆን እንኳን ጉልበት ወኔ ሲያንሰኝ ዛሬ በቆሜ እኔነትን ማንነቴን ፈተነኝ ይህ ነው ወይ ወግ ይህ ነው ወይ ወጉ ይህ ነው ወይ እስልምናዬ የምለው ይህ ነው ወይ የዲን ፍቅር ቃሌ ቃል ገብቼ ዲኔን ላልሸጥ የምወዳትን ሀገሬ አንድነቷን የምሳሳላት እምነቴን የእምነት ፍትህ ታጣ ማየት ይህ ነው ወይ ህሊናዬ አሁንስ የእውነት ቃል የለም እንዳትሉ እኔ ቃሌን ብዙ ጊዜ ስላፈረስኩ የእውነት ቃሌን እሰጣለሁ እኔ ያለው ዲኔን እስልምናዬን ልጠብቅ የአሚሮቼን ትዕዛዝ ከማንም በፊት ቀዳሚ ሆኜ ልተገብር ውጤት በህብረት እንጂ በእኔ መሸሽ ህዝቤን ውጤት አልባ ያደርጋልና ላላስደርግ ኢትዮጵያ እናት ሀገሬን እንደተከበረች ላስከብራት እምነቴን ላልሸጥ ላላስነካ የአሚሮቼን ትዕዛዝ ልፈጽም የእውነት ቃሌን እሰጣለሁ ሌላ ምንም የለኝ እስላም ነው ሕይወቴ ሃይማኖቴ ከብሮ መሞት ነው ምኞቴ አላሁን በቃሌ አፈር እስክገባ